ሰላም የተወደዳችሁ እንደምን አላችሁ? በህይወታችሁ ውስጥ በአንድ ትንሽ ነገር ተናዳችሁ ሙሉ ቀናችሁ ተበላሽቶባችሁ ያውቃል? በቁጣ ተገፋፍታችሁ የተናገራችሁት ቃል በኋላ ላይ ጸጽቷችሁስ ያውቃል? ቁጣ እንደ እሳት ነው። እሳት እንድትያያዘ ካላጠፋ ነው መጀመሪያ የተያያዘበትን ያቃጥላል፣ በመቀጠል ሰፈሩን ያቃጥላል፣ በመቀጠል ሀገር ያቃጥላል፣ እየተስፋፋ ይሄዳል፣ አጥፊ ይሆናል። ቁጣ ልክ እንደ እሳት ነው። በአንድ ወቅት አንድ ወጣት ንዴቱን መቆጣጠር የማይችልበት ደረጃ ላይ ይደርሳል። ንዴቱን መቆጣጠር አለመቻሉ በራሱ ያናድደው ጀመር። እናም አንድ ውሳኔ ይወስናል። የስነ አእምሮ ሐኪም ጋር መሄድ እንዳለበት ያስብና ተነስቶ የስነ አእምሮ ሐኪም ጋር ይሄዳል። እዛም ከደረሰ በኋላ ለስነ አእምሮ ሐኪሙ ንዴቴን መቆጣጠር አቅቶኛል፣ በጣም እናደዳለሁ ብሎ ይነግረዋል። የስነ አእምሮ ሐኪሙም ሂድና ገበያ አንድ ኮረጆ ሙሉ ሚስማር ገዝተህ ና፣ ከዛ ተመልሰህ እኔ ጋር ትመጣለህ ብሎ ይነግረዋል። ያወጣትም እንደተባለው አድርጎ ያንን አንድ ኮረጆ ሙሉ ሚስማር እዛ ስነ አእምሮ ሐኪሙ ጋር ይዞ ይመጣል። ይህን ሚስማር ሄደህ በተናደርክ ሰዓት ሁሉ እቤት ግድግዳ ላይ መታው፣ አንዴ ስትናደድ አንዴ መታው የተባለውን ያን ሚስማር ይዞ ወደ ቤቱ ይመጣል። በተናደደ ሰዓት ያን ሚስማር ግድግዳው ላይ ይመታው። በመጀመሪያ ቀን 50 ሚስማር ይመታል። 50 ጊዜ ተናዶ ነው ማለት። ሁለተኛ ቀን 45 ጊዜ ይመታል። ሶስተኛ ቀን 40 ጊዜ ይመታል። እንዲህ እያለ የሚመታበት እጁም እየደከመው ይመጣል። በየቀኑ ጥቂት እየቀነሰ መጨረሻ ቀኑ ላይ ግን አንድ ሚስማር ብቻ ይመታል። በ9ኛው ቀን አንድ ሚስማር ብቻ ይመታል። 10ኛው ቀን ላይ ሲደርስ ምንም ሚስማር አልመታም ነበር። በ11ኛው ቀን ወደ ሐኪሙ ቤት ይሄድና እስከ ትላንት ወዳ ድረስ ስመታ ነበር፣ ከትላንት ወዳ የመታሁት አንድ ነው፣ ትላንትና ግን ምንም አልመታው፣ ዛሬ ላይ ንዴቴን መቆጣጠር ችያለሁ ይለዋል። ያ የስነ አእምሮ ሐኪምም አሁን ደግሞ ሄድና ቤት ላይ የመታው ሚስማር በሙሉ ነቅለህ ይዘውና፣ ያወጣትም ቤቱ ላይ የመታው ሚስማር ሄዶ ነቅሎት ይመጣል። ነቅሎት ከመጣ በኋላ እሺ አሁን ምን ጉዳት ደረሰብህ ይለዋል። ትልቅ ጉዳት ደርሶብኛል፣ የቤቴ ግድግዳ ተሸነቋቁሮ ሊፈርስ ትንሽ ነው የቀረው። ያ የስነ አእምሮ ሐኪምም ቤትህስ ቀላል ነው መልሰህ ትሰራዋለህ፣ የሰዎችን ልቦና እንደዚህ ከጎዳኸው በኋላ መጠገን አትችልም ብሎ ይነግረዋል። ንዴት ይህን ያክል ኃይል አለው። ለመሆኑ ንዴት ምንድን ነው? ንዴት ተፈጥሯዊ ስሜት ቢሆንም ችግሩ የሚመጣው እሱኛን መቆጣጠር ሲጀምር ነው። ንዴት ለጤና ጠንቅ ነው። የልብ ምትን ይጨምራል፣ የደም ግፊትን ያንራል እና የአእምሮ ሰላምንም ያናጋል። አንድ አባባል አለ፣ በተለምዷችንም ሰምታችሁ ሊሆን ይችላል። አረጀህ እኮ ስለምትናደር ነው፣ ታላቅህ ገና ሆኖ አንተ ትንሹ አረጀህ፣ ሸበት፣ አትናደር፣ ደም ግፊትህ ከፍ ይላል፣ ስኳርህ ይነሳል ይባላል። የንዴት መንስኤዎች ናቸው። ንዴት ውሳኔን ያበላሻል። በንዴት የምንወስናቸው ማናቸውም ውሳኔዎች የተሳሳቱ ናቸው። ይህ የስኬት ብርሃን ነው። ትምህርቱ ከተመቻችሁ ይህን ቻናል ሰብስክራይብ ማድረግ አትርሱ። ቪዲዮውንም ላይክ ማድረግ እንዳትረሱ። ለመሆኑ መናደድ ለምን እናቁ? አንደኛ ራስን ለመጠበቅ ነው። ከምንድነው ራስን የምትጠብቀው? መጀመሪያ የዘረዘርናችኋል። ስትናደድ ታረጃለህ፣ ያ እውነት ነው። ስትናደድ ደም ግፊት ይነሳል። ስትናደድ ስኳር ይነሳል። ስትናደድ አእምሮ ሰላም አይኖረውም፣ አእምሮ ይናጋል። ያንን ራስህን ጤናህን ለመጠበቅ ነው። ሁለተኛ ግንኙነትህን ለመታደግ ነው። ንዴትህን መቆጣጠር ካልቻልክ እያንዳንዱ ንዴቶች የሰውን ቅስም ይሰብራሉ። አብረኸው ከምትለው ሰው ጋር ሊሆን ይችላል፣ ከትዳር አጋር ጋር ሊሆን ይችላል፣ ከቤተሰብ ጋር ሊሆን ይችላል። በምትናደድበት ጊዜ አብሮ ካለው ሰው ጋር ሊሆን ይችላል። ከነዚህ ሰዎች ግንኙነትህን ለመጠበቅ ስትል ንዴትን መቆጣጠር አለ። ሶስተኛው ጊዜን ላለማባከን ነው። ጊዜ እንዴት ይባክናል ብትለኝ፣ አንዳንድ ሰዎች ሲናደዱ ስልካቸውን ይሰብሩታል። አንዳንድ ሰዎች ሲናደዱ ቴሌቪዥናቸውን ይሰብሩታል። አንዳንድ ሰዎች ሲናደዱ የሆነ ነገራቸውን ያቃጥሉታል። ያን ቲቪ የገዛህበትን ብር፣ ስልኩን የገዛህበትን ብር ስንት ጊዜ ለፍተህ እንዳመጣው ታውቃለህ። በንዴትህ ጊዜ ያንን ነገር የምታደርግ ከሆነ ጊዜን ወደ ኋላ ጎተትከው። ያንን ቲቪ የምትገዛበትን ገንዘብ ከእንደገና አልፈው የመጣውን ጉዞ ከእንደገና ልትገባበት ነው ማለት ነው። ያንን ገንዘብ ለማምጣት ስትል፣ ያንን ቲቪ፣ ያንን ስልክ ለመግዛት ስትል መልሰ ጊዜህን እያቃጠልከው። ንዴትን ለማቆም ተግባራዊ መፍትሄዎች አሉ። እነርሱን እስኪ እናያቸው። አንደኛ የ10 ሰከንድ ህግ ይኑርህ።
ንዴት በምትናደድበት ሰዓት 10 ሰከንድ ያክል ለመታገስ ሞክር፣ ዝም ለማለት ሞክር። በዛ ሰዓት በንዴት ውስጥ የምታጠፋቸው ብዙ ነገሮች ያልፋሉ። ንዴትህን መቆጣጠር ትችላለህ ከ10 ሰከንድ በኋላ። ስለዚህ 10 ሰከንድ ልምድ አድርግ። ሁለተኛ ቦታ መቀየር። የምትናደድበት በዛ በተናደርክበት ስፍራ ላይ የምትቆም ከሆነ ያናደደህ የጠፋው ነገር ወይ የሆነ ዕቃ ጠፍቶብህ ሊሆን ይችላል፣ የሆነ ዕቃ ወድሞብህ ሊሆን ይችላል፣ ብቻ የሆነ ነገር ተበላሽቶብህ ሊሆን ይችላል። ለጊዜው ከዛ ስፍራ ፈቀቅ በል። ወይንም ያናደዱ ሰዎች እዛ ቦታ ላይ ሊኖሩ ይችላሉ። ፈጥነህ ከዛ ቦታ ራቅ በል። እነዛ ሰዎች ላይ ጥቃት ልታደርስ ትችላለህ። ስለዚህ ከቦታው ሸሸት ማለት። ሶስተኛው በደንብ መተንፈስ ልመድ። ስትተነፍስ ሰውነት የመረጋጋት ስሜት ይሰማዋል። አራተኛው ይቅርታ ማድረግን ልመድ። ጥፋት አጥፍተው ወዲያውኑ ይቅርታ የሚሉ ሰዎች አሉ። ስለዚህ እነዛ ሰዎች ተጸጽተው ነው ይቅርታ የሚሉ። ኧረ የታባቱ እሱንማ ሳላጠፋው እሱንማ እንዲህ ሳላደርገው አትበል። ሰውየውን የሆነ ነገር ብታደርገው ያ ነገር አይመለስም፣ ልትመልሱ አትችልም። ሌላ ጥፋት ውስጥ ነው የምትገባው። ስለዚህ ይቅርታ ማድረግ ልመድ። ጠላት የሚያሸንፍህ በደካማ ጎንህ ነው። ደካማ ጎንህ ደግሞ ንዴትህ ነው። አንተን እንዴት ማናደድ እንዳለበት ጠላት ያውቃል። ስለዚህ አንተን በንዴት እሳት ይለኩስህና እሱ ስራውን ይሰራል። አንተን ማሸነፍ ይችላል። ውድቀትህን የሚያመጣው በንዴትህ ነው። ስለዚህ አንተ ንዴትህን በእነዚህ መንገዶች መቆጣጠር አለብህ። የተወደዳችሁ የስኬት ብርሃን ቤተሰቦች ይህ ቪዲዮ ከተመቻችሁ እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። ቪዲዮም ለሌላ ይደርስ ዘንድ ላይክ አድርጉ። መልካም ጊዜ